ተረት የመሰረት ሁለቱ ሌቦች። ውድ ልጆች፣ አስተማሪ ተረት ስለሆነ ከመጀመሪያው እስከ መጨረሻ አዳምጡ። ዋው ልጆች፣ የዛሬው ተረት ይለያል፣ ግሩም ነው። በደንብ አድርጋችሁ ስሙት። በመጀመሪያ ግን ልጆች ላይክ፣ ሰብስክራይብ አድርጉ። ላይክ ያደረጋችሁ ልጆች ጎበዞች። አሁን ወደ አስተማሪው ተረት። ሁለቱ ሌቦች። በድሮ ጊዜ ሁለት ሌቦች በጫካ ውስጥ እየሰረቁ አብረው ይኖሩ ነበር። ከዕለታት አንድ ቀን ከመንደር ዳር ተቀምጠው ሲጨዋወቱ እያለ አንድ ባላገር ማርን በገነቦ ተሸክሞ ትልቅ በግን በገመድ እየጎተተ ከገበያ ሲመለስ ከርቀት አዩት። በዚህ ጊዜ ይህን ሰውዬው እንዴት አድርገን የያዘውን ማርና በግን እንውሰድበት በማለት መመካከር ጀመሩ። ከዛ አንዱ ሌባ ተነስቶ ጫካ ውስጥ ገባ። ሁለተኛው ደግሞ እዚያው መንደር ዳር አይነ ስውር መስሎ ጥቅልል አለና ተኛ። የባላገር በጉን እየሳበ ማሩን በዕቃ ተሸክሞ አጠገቡ ሲደርስ ሌባውን አየና እባክህን ወንድሜ ስለፈጠረ ብለህ አትለፈኝ፣ የቀን ጨለማ የወረሰኝ ነኝና እየመራኸኝ ሂድ ብሎ ለመነው። ባላገሩም እኔ ዕቃ ተሸክሜያለሁ፣ በእጄም በግ እየጎተትኩ ነኝ፣ አንተን እንዴት አድርጌ ነው የሚይዝህ? ይልቅ ሌላ ሰው ጠብቅ ሲለው ሌባውም ግድ የለም አንተ የኔን እጅ ከያዝከኝ እኔ በጉን እጎትተዋለሁ አለው። ሰውየውም የዋህና ጥሩ ሰው ነበርና እሺ ብሎት የበጉን መሳቢያ ገመድ ለአይነ ስውሩ አስጨብጦት እሱ ደግሞ የሌባውን እጅ ይዞ ጉዞ ጀመሩ። ጥቂት እንደሄዱና ከጫካው መሃል እንደደረሱ የሌባው ጓደኛ በኋላ ደርሶ መሳቢያውን ገመድ ከበጉ አንገት ላይ ፈትቶ በጉን ወሰደው። ሲሄዱ ቆይተው ሳለ አይነ ስውሩ ወንድሜ ምኑ ገመዱ ቀለለብኝ፣ እስቲ በጉን ይልኝ አለው። ይኸውም የዋሁን ሰው ወደ ኋላው ዞር ብሎ ሲያይ በጉ የለም። አው ገና ነው ገመዱ ቀለለ ብሎ አይነ ስውሩን ሰውዬ ሲጠይቀው አው ወንድሜ እንግዲያውስ እዚሁ ቅርብ ይሆናል፣ ሂጄ በጉን ፈልገው፣ እስከዛ አንተ ይህንን ማር በእጅህ ይዘህ ጠብቅልኝ፣ ተመልሼ እመጣለሁ ብሎት ማሩን ሰጥቶት በጉን ፍለጋ ሄደ። በዚህ ጊዜ ያሌባ ደግሞ ማሩን ተሸክሞ ጠፋበት። ባላገሩ ሰውዬ በጉን አጥቶ ሲመለስ ማሩና አይነ ስውሩ ሰውዬ ካስቀመጣቸው ቦታ የሉም። የዋህ ባላገር በእንደዚህ ያለ ተንኮል እነዚህ ሁለቱን አንሱ ለጌ መጠስ እናከ ውስጡን ሳትመረምረውና ጸባዩን ሳታውቀው ሰውን አትመረው ይባላል። ተረቴን መልሶ አፌን በዳቦ አብሶ። የዚህ ተረት አስተማሪ ሐሳብ ሰውን ከልብህ በፊት አትመን፣ ተመልከት፣ ፈትነው። እንደ እርግጥ ከተረዳህ በኋላ ብቻ መተማመን ይገባል። የትምህርቱ ዝርዝር መትረየስ እምነት ያለ መፍትሄ አይደለም። ባላገሩ ሰው በመልካም ሐሳብ ተማና ሲሆን ሌቦቹ ይህን አማኝነት ተጠቅመውበታል። የጎበዝ ወይም የልባም መልክ የእውነት መለኪያ አይደለም። መልካም ሰው መሆን በጥበብ መሆን እንዲያስፈልግ ያሳያል። መልካም ልብ ብቻ በይፋ አይበቃም። መልካምነት ጋር ጥበብና ጥንቃቄ መያዝ ያስፈልጋል። ተንኮልን በመልካም ልብ መቃወም አይቻልም። የኛ የተረቱ ዋና ትምህርት እንደሆነ ያለ መመረመር ማመን የጉዳት መንገድ ነው። ተረቱ ያሳየን እንደ ሰው መልካም መሆን አስፈላጊ ቢሆንም ጥንቃቄና ጥበብ የሌለበት መልካምነት አብዛኛውን ጊዜ ወደ ጉዳት ይመራል። ስለዚህ እምነት በጥንቃቄ ይቀመጣል፣ ፍቅር በጥበብ ይታያል።
እናም ልጆች እንደዚህ አይነት ተረት የምናቀርበው እናንተ በሕይወታችሁ ሁሉ አስተዊ፣ ጎበዝ፣ ብልህና ነገሮችን የምታዩበት መንገድ የተሻለ እንዲሆን ነው። ስለዚህ ልጆች ሌሎች ልጆች ይህ ቪዲዮ እንዲደርሳቸው ለጓደኞቻችሁ ሼር አድርጉ። ልጆች የቀጣይ አስተማሪ ቪዲዮ እንዲደርሳችሁ እናንተም ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ዩቲዩብ ቤተሰብ ሁኑ። ሰላም ሁኑ ልጆች። አመሰግናለሁ።